ሰላም እንደምናችሁ በአለም ዙሪያ ያላችሁ ውድ ጓደኞቼ ሰላምታዬን አቀርባለሁ። ዛሬ እንግዲህ ጭውውት ፕሮግራማችን በአጋጣሚ ከፓስተር ዮናስ እና ፓስተር አሌክስ ጋር ተገናኝተን እየተጫወትን ነው። እንግዲህ ሳምንታችን እንዴት እንደነበረ። ሰላም ፓስተር ዮናስ፣ ሰላም በለን። እሺ ሰላም ቤቲ፣ እንዴት ናችሁ? ፓስተር አሌክስ ሁሉ ሰላም ነው? በጣም ደስ ብሎኛል ዛሬ ጭውውታችንን መቀጠል ስለቻለን። ባለፈው ሳምንት የማገልገል እድል አግኝቼ ነበር በማይንድ ሴት ቴዎሎጂ አቅጣጫ ላይ። ዛሬ ደግሞ ጭውውታችንን እንቀጥላለን። ቤቲ እግዚአብሔር አብዝቶ ይባርክሽ። ይህንን ሀሳብ ይህንን ቪዥን ከእግዚአብሔር ዘንድ ስለተቀበልሽ ኢትዮጵያ ውስጥ ላሉ አገልጋዮች እንደዚሁም ደግሞ ለምድሪቱ ወሳኝ የሆነ ሀሳብ ነው እና ዛሬም ደግሞ ከእግዚአብሔር ቃል አኳያ በደንብ እንነጋገራለን። ጌታ ኢየሱስ ይባርክሽ። ሰላም። አሜን አሜን። ፓስተር አሌክስ ሰላም በለን። የጌታ ጸጋና ሰላም ይብዛላችሁ። ለቤቲ በአሜሪካ እንዲሁም ደግሞ ለዮኒ በአዲስ አበባ እንዲሁም ደግሞ ይህን ፕሮግራም የምትሰሙ የምትከታተሉ ሁሉ የእግዚአብሔር ጸጋ ይብዛላችሁ። ሐዋርያው ጳውሎስ በመልእክቶቹ ሁሉ ጸጋና ሰላም ይሁን ብሎ የሚጀምረው መልእክቶቹን እኛም ጸጋና ሰላም ለእናንተ ይሁን እንላለን። ሁል ጊዜ ይሄ ጉባኤ እንግዲህ በማይንድ ሴት ላይ ይሰራል። ምክንያቱም በተለወጠ አስተሳሰብ ላይ ቤተክርስቲያን ስትመሰረት፣ በተለወጠ አስተሳሰብ ላይ አገር ስትመራ ውጤት ይመጣል፣ መዘግየት ሳይሆን መፍጠን ይሆናል በሚል ሁል ጊዜ አቢጌል ሚኒስትሪ ሲነሳ፣ ቤቲ ስትነሳ ስለ ማይንድ ሴት ማውራት ግድ ይላል እና ዛሬም እንግዲህ በዚህ ጉዳይ ላይ እንድንጨዋወት ብድሉ ስለተከፈተልን ጌታ ይባረክ። የሚሰሙ ሁሉ በጸጋ ይቀበል። አሜን አሜን። አመሰግናለሁ። እግዚአብሔርን እጅግ አድርጌ አመሰግናለሁ። እንግዲህ አቢጋል ሚኒስትሪ በተለይ ስለ እስራኤል እና አሁን ደግሞ ስለ ማይንድ ሴት ተጨምሮልናል ማለት ነው። ባለ ሁለት ራእዮች ነን ማለት ነውና ምንድነው ያው እኛ የማንቃት ጉዳይ ነው የምንሰራው። በተለይ በእስራኤል ጉዳይ ላይ ለ14 ዓመት በማንቃት በመጸለይ ብዙ ፍሬያማ ሆነናል ብዬ አምናለሁ። ብዙ ሰዎች አሁን ብዙ ይሳተፋሉ። ስለ እስራኤል ታሪክ፣ ስለ እስራኤል አጀንዳ ብዙ ነገር እየተሰራ ነው እና ምንድነው አሁን ደግሞ ይሄ ማይንድ ሴት በቅርብ ጊዜ ነው ያው እንግዲህ ከዶክተር ምህረት በመማር በሌላም በተለይ በነዚህ በእስራኤል በኩል በመማር ትውልዱን ማንቃት አለብን የሚል ራዕይ ነው። ይህን ስለተቀበላችሁ በጣም ነው የማመሰግነው። እንግዲህ ምንድነው ማይንድ ሴት በተለይ በዚህ ስለ ለውጥ፣ ስለ አስተሳሰብ እንዴት ነው አይምሮን ስለ ማሰልጠን ነው። ምንድነው ዶክተር ምህረትም አንዳንድ የሚናገረው የአይምሮን ልክ እንደ ሰውነት ማሰልጠን፣ ከውድቀታችን መማር፣ ህይወትን መለወጥ እና በተለይ እኔ ክርስቲያን ቪው ላይ ነው እንድንሰራ የምንፈልገው እንደ አቢጋል ሚኒስትሪ በዚህ ጉዳይ ትምህርቶችን እየፈለኩ ነው እና ትውልዱን ለማንቃት ፕራክቲካሊ ክርስትናን እንዴት ነው የምንለማመደው። ይሄ በተለይ ሮሜ 12 ላይ በአይምሮአችሁ መታደስ ተለወጡ ይላል አይደል እንዴ? እና የሁሉ ነገር ማዕከል አይምሮ ነው እና ወደፊት እንግዲህ እግዚአብሔር ፈቅዶ ወደ ሳይኮሎጂው ወደ ተለያየ ይሄ አይምሮ ብልጽግና የአይምሮ ትምህርት ውስጥ ልንገባ እንችላለን። በጣም ፍላጎቱ አለኝ ማለት ነው እና ዮኒዬም በዚህ በጣም ሀፒታይቱ ተከፍቷል። ፓስተር አሌክስም ፓስተር ነቢል ጋር አብረን ነበር የጀመርነው ትምህርቱ ማለት ነው እና በዚህ እንዲረዳን የምትሰሙ ሁላችሁ እንድትጸልዩልንና በዚህ ጉዳይ ላይ ኢትዮጵያኖች ሁሉ ንቃትን በቃ እግዚአብሔር ምንድነው በዚህ ጉዳይ ላይ እንድንረዳ የምንፈልገው የሚለውን ነገር ሁላችን አብረን እንድንፈልግ ነው ጅማሬያችን እና ዮኒዬ የምትጨምረው ነገር ካለ? በጣም ጥሩ። ያው ማይንድ ሴት የተባለው ነገር በጣም ወሳኝና ኮር የሆነ ነገር ነው። ምን ማለት ነው? መጽሐፍ ቅዱስን ይናገራል። ወደ ሰው በልቡ እንዳሰበ እንዲህ ነው ይላል ምሳሌ 23:7 ላይ። በጣም እንደው በዓለም ላይ የሚጠቀስ ነገር ነው እና ስፔሻሊ እኛ ክርስቲያኖች እንደ እግዚአብሔር ቃል የትውልዱን አስተሳሰብ መቃኘት ካልቻልን ሌላ የሚቀኝ አካል አለ። ልክ እንዴት ነው ማይንድ ሴት ማለት ልክ አንድ ሰው ሰማያዊ መነጽር ካረገ ያው ዓለምን የሚያየው በሰማያዊ መነጽር ነው። ቀይም ሆነ እንደዚህ ቀይ ነው የሚያየው እና እኛ ይሄ ራዕይ በተለይ ትልቁ የሚሰራው ነገር ብዬ ማስበው ያው ቤቲ አንቺ እንደተቀበልሽው ትውልዱን እንደ እግዚአብሔር ቃል
እግዚአብሔራዊ የሆነ የእግዚአብሔር ሀሳብ የሆነን አስተሳሰብ እንዲይዝ ነው ዋና ዓላማው። እኔም የተረዳሁት አንቺን የሰማሁት የተካፈልኩት ነገር ትውልዱ እንደ እግዚአብሔር ቃል አስተሳሰቡ እንዲቃኝ ነው። እንደ እግዚአብሔር ቃል ካልተቃኘ ደግሞ ሌላ የሚቃኘው አካል አለ ማለት ነው። ያው ዓለም ላይ በብዙ አይነት መንገድ ፈር ወጣ ማይንድ ሴት በማይሆን መልኩ ተጨመራርቆ በተለያየ መንገድ እየተቃኘ ነው ያለው የትውልዱ አንዳንዱ በዘር በተለይ ኢትዮጵያ ውስጥ በምን ወደ ውጭ ዓለም ደግሞ ስንመጣ ደግሞ ፈጣሪ የማያስፈልገኝ ጀስት ከማይንድ ሴቱ አንጻር ማለት ነው እየተባለ እየተቃኘ ነው ያለው እና እኛ ግን በዚህ በአቢጌል ሚኒስትሪ ያው ቤቲም እንደተቀበልሽው ራዕይ እንደ እግዚአብሔር ቃል ትውልዱን እንዴት ነው መቃኘት ያለብን? ምክንያቱም ማይንድ ሴት ማለት ትውልዱ ዓለምን የማይበት መነጽር እግዚአብሔርን የማይበት መነጽር ስለሆነ መሰረት የሆነ ፋውንዴሽን የሆነ ነገር ስለሆነ በዚህ ርዕስ ላይ በጣም በተከታታይ ትምህርቶች፣ ስልጠናዎች፣ የእግዚአብሔር ቃል ትምህርቶች፣ ጸሎት፣ ወርክሾፖች፣ ኮንፈረንሶች ብዙ ነገሮችን እንግዲህ እግዚአብሔር በሚሰጠን እድልና አቅም ትውልዱ ላይ ብናደርግ ጥሩ ነው እና የበለጠም ደግሞ አቢጌል ሚኒስትሪም ደግሞ ይህን ነገር ለብዙዎች እንዴት ነው ማድረስ የምንችለው? ቤትም የተቀበልሽው ቪዥን እስከምን ድረስ ነው? ምን አይነት ሰፖርት ያስፈልጓል? ምንድነው ያየሽው የሚለውንም ነገር ይበልጥ መነጋገር አለብን በቀጣይ በሚወራን ውይይቶች ለማለት ነው። አመሰግናለሁ። የኔ በጣም አሪፍ ነገር ነው እና እንግዲህ ምንድነው ራዕይ እየጠራ ነው የሚሄደው አይደለ? እና እንግዲህ አሁን እየታየኝ እና በቃ የሆነ ትክክለኛ ነገር እየታየኝ ነው ያመጣ ያለሁት። በተለይ በጸሎት ላይ ሜዲቴሽን ምንድነው እና ብዙ ነገሮች አሉ በጽሁፍ በተለይ በመጽሐፍ የምናቀርበው ከእንደዚህ በውይይት የምናቀርበው ከእንደገና በትምህርት የምናቀርበው እና እንዴት ነው እግዚአብሔርን መምሰል ነው አንደኛው ነገር ማለት ነው። በዚህ በአእምሮ ቀረጻ ውስጥ ክርስቲያን ቪው እግዚአብሔርን መምሰል ነው እና እንግዲህ እንዲህ የተወያየን ይሄ ትውልድ ወደዚህ የአእምሮ እግዚአብሔር እንግዲህ ስለ አእምሮ ጥልቅ ነገር አንዱ ሲናገር በጣም ማለት ብዙ ነገር ነው። አእምሮ ስንል ውስጣዊ ማንነት ነው አይደል እንዴ? ራሱ ውስጣዊ ማንነት ነው እና እግዚአብሔራዊነት የእግዚአብሔርን ባህሪ የእግዚአብሔርን የምንለማመድበት ዋናው ነገር ነው ማለት ነው እና ስለዚህ ወደፊት እየተማርን እየመረመርን እንደዚህ ትውልዱን እናነቃለን ብዬ አምናለሁና በመጨረሻ እንግዲህ ዛሬ እንደዚህ ተጠፋፍተን ስለነበረ ነው ቁጭ ብለን ስለ ራዕይ ያወራ ነውና ስለዚህ ወደፊት ደግሞ የሚቀጥለው ሳምንት ጥናታችንን ይዘን እንቀርባለን በሚቀጥለው ሳምንት እና ፓስተር አሌክስ እንግዲህ መጨረሻ የምትለንን በለንና አንተም የታየህን ስለ ማይንድ ሴት በተለይ ጸሎት ነው እንግዲህ ምክንያቱም ምንድነው ጸሎት ዋናው ዓላማችን ስለ እስራኤል መጸለይ አለብን እና ስለ ዓለም መጸለይ አለብን እየጸለይን ነውና ስለዚህ ፓስተር አሌክስ ይሄንን ጠቅልለህ ትጨርሳለህ። ቴንክ ዩ ምንድነው የምጨምረው ጌታ ኢየሱስ ክርስቶስ 33 ዓመት ከ3 ወር እዚህ ምድር ላይ ኖሮ ልክ 30ኛ ዓመቱ ላይ ነው አገልግሎት የጀመረው። አገልግሎት ከመጀመሩ በፊት ደግሞ በመንፈስ ቅዱስ መሞላት ነበረበት እና በመንፈስ ወደ ምድረ በዳ ተነስቶ ማቴዎስ ምዕራፍ 4 ሲነግረን በመንፈስ ተሞላ። ከዛ በኋላ ዲያብሎስን አሸንፎ ከወጣ በኋላ ህዝቡን በተራራ ላይ ቁጭ ብሎ አስተማረ። ረጅም ምዕራፍ አስተማረ። ምዕራፍ 5፣ 6፣ 7፣ 8 ያለ ተአምራት ዝም ብሎ አስተማረ። ምንድን ነው ያስተማረበት ምክንያት ስንል የማይንድ ሴት የአስተሳሰብ ለውጥ በተለወጠ ሰው ላይ መስራት ተለወጠ ሰው ላይ ሚራክል ማድረግ የሚለውን ትምህርት ኢየሱስ ስለሚያምንበት ጭምር ማለት ነው እና ቀድሞ በኢየሱስ የነበረ እነ ጳውሎስም የቀጠለ ትምህርት ነው። እኛም ደግሞ በዚህ አገልግሎት እንቀጥላለን። እግዚአብሔር ይረዳናል። ኢትዮጵያ ሀገራችን ማይንዳቸው የተቀየረ ሰዎች ሀገሪቱን ይመሯታል። ቤተክርስቲያንንም እንደዚሁ አስተሳሰባቸው ላቅ ያለ ሰዎች ይመሯታል። እንደገና ደግሞ እስራኤልንም ጭምር ለሚመጣው ዘመን በአብርሃም መጀመሪያ እንዳደረጋት ደግሞ በክርስቶስም እንደዚሁ መጀመሪያ እንዳደረጋት አሁን በመጨረሻው ዘመን ደግሞ ለትውልድ መዳን ምክንያት ያደርጋታል ብለን ተስፋ እናደርጋለን። ስለዚህ ለእስራኤልም ለኢትዮጵያም እንጸልይበት ፕሮግራም ላይ ያለው እንጸልያለን። አሜን ሃሌሉያ። ሰምተህ በእሳት የምትመልስ የአብርሃም የይስሐቅ የያዕቆብ አምላክ
ለእኛም አባትና አምላክ የሆንከን በክርስቶስ ኢየሱስ የወደድከን በበረሃ የነበርነውን ወይራዎች ወስደህ ከእስራኤል ጋር የቀላቀልከን እግዚአብሔር ሆይ እናመሰግንሃለን። ክብር ላንተ ይሁን። ለዓለም ሕዝብ መገኛ ምክንያት ያደረከውን በተለይ ደግሞ ለትውልድ እግዚአብሔር ሆይ ኪዳን ስትገባ መጀመሪያ ያደረከውን ሕዝብህን ይዘን በፊት እንቀርባለን። የዓለም መድኃኒት የሆነው ክርስቶስ ኢየሱስም እንዲመጣበት ምክንያት ባደረከው በሕዝብህ በእስራኤል ላይ እንጸልያለን። የሕዝብ መንግስትን እስኪወርስ ድረስ የሕዝብ የዘላለም እውነት እስኪበራለት ድረስ የሕዝብ ኢየሱስ ይዞት የመጣው ሚሽን እስኪገለጥለት ድረስ ስለ ኢየሩሳሌም ዝም አንልም፣ እንቃትታለን። በጌታ በኢየሱስ ስም ጥበቃ ይብዛላት። አሜን። ዛሬም በአዲስ ኪዳን ቅጥሯ የተጠበቀ ይሁን። ዛሬም በአዲስ ኪዳን ውስጧ የተጠበቀ ይሁን። ለኢየሩሳሌም የውጭ ቅጥር የውስጥ ደግሞ ክብር ሆንሻለሁ ተብሎ እንደተጻፈላት ዛሬም ይሄ በአዲስ ኪዳን እንዲሰራባት በኢየሱስ ስም እንጸልያለን። አሜን። በአብርሃም ለትውልድ መገኛ ምክንያት ሆና በክርስቶስ ኢየሱስ ለትውልድ የመዳን ምክንያት ሆና ይቺ ህዝብና ይቺ ሀገር ፈዛ በጠላት ተመታ ማየት ስለማንፈልግ ቀዳሚ እንደመሆኗ መጠን ወደ መንግስተ ሰማያት ለመግባት በክርስቶስ ኢየሱስ ለመዳንም ቀዳሚ እንድትሆን ሪቫይቫል እንዲያገኛት መገለጥ እንዲያገኛት ጥፋት ሳያገኛት በፊት እግዚአብሔር እንዲያገኛት እንማልድላታለን። እስራኤል በክርስቶስ ኢየሱስም የተጠበቀች ትሁን። አሜን አሜን። ከሚወረወር ቀስት ከሚተኮስ ሚሳኤል በጌታ በኢየሱስም ህዝቧና እርሷ የተጠበቁ። አሜን አሜን። ከድንዛዜያቸው የሚወጡበት ቀን ደግሞ እንዲፈጥን ሪቫይቫል እንዲቀበሉ እንደገና መሲህ ክርስቶስ ከመምጣት በፊት የወጉት ሁሉ ያዩታል ተብሎ ተጽፏል። ከመምጣት በፊት ያ ከተማ በሪቫይቫል እንዲጥለቀለቅ ጭምር እንጸልያለን። አሜን። እግዚአብሔር ሆይ እኛን ላከን፣ ወደ ኢየሩሳሌም እኛን ላከን፣ ወደ እስራኤል እኛን ላከን፣ ወደ 12ቱ ነገዶች እኛን ላከን። በመንፈስ እንዋጋለን፣ የሚዋጋቸው የተወጋ ይሁን። አሜን። ደግሞ ጌታ ሆይ በእነርሱ በኩል በክርስቶስ ኢየሱስ እኛም ተገኝተናልና አሕዛብ የነበርነው እኛ ድነናልና ወደዛ ግንድ ውስጥ ገብተን ሰማያዊ እስራኤል ተብለናልና ኢትዮጵያንም ከጦርነት ከረብሽ ከሞት ከውድቀት እንድጠብቃት በጌታ በኢየሱስ ስም እንጸልያለን። ከመበታተን እንድጠብቃት እግዚአብሔር ሆይ ለመሪዎቿ ይሄ የምንቃትትበትን የአስተሳሰብ ልህቀት እንድሰጥ ኤክሰለንሲ ስፒሪት እንድሰጥ ለመሪዎቿ እግዚአብሔር ለቤተ ክርስቲያን መሪዎች ይሄን የምንቃትትበትን ያስተሳሰብ ልህቀት እንድሰጥ ኤክሰለንሲ ስፒሪት እንድሰጥ እግዚአብሔር ሆይ ልጅን ኢየሱስ ክርስቶስን በተግባር በንግግር የሚገልጡ የቤተ ክርስቲያን መሪዎች ኢትዮጵያ ላይ እንዲነሱ እንጸልያለን። አሜን አሜን። አገር መሪዎች ፓርላማ ላይ ያሉ፣ ጠቅላይ ሚኒስትሩ ቢሮ ያሉ፣ ፕሬዚዳንት ቢሮ ውስጥ ያሉ ሁሉ በማይንድ ሴት አስተሳሰባቸው ላቅ ያሉ እንዲሆኑ መንፈስ ቅዱስ የቀረባቸው እንዲሆኑ በጌታ በኢየሱስም እንጸልይላቸዋለን። የትኛውም ከበባ ከዙሪያቸው እየተበተረ ይሁን። አሜን አሜን። የኢትዮጵያና የኤርትራ ዳር ድንበር በጌታ በኢየሱስም የተጠበቀ ይሁን። ወንጌል ለኤርትራ፣ ወንጌል ለኢትዮጵያ፣ ወንጌል ለሶማሌ፣ ወንጌል ለኬንያ፣ በአፍሪካ ቀንድ ኢትዮጵያ ድርሻዋን እንድትወጣ በጌታ በኢየሱስ ስም በአስተሳሰብ ልህቀት ውስጥ ያሉ ኤክሰለንሲ ስፒሪት ያላቸው ትውልዶች፣ ባለራእዮች፣ የወንጌል ሰራተኞች እንዲነሱ በኢየሱስ ስም እንጸልያለን። አሜን አሜን። እግዚአብሔር ሆይ ጥላቻ፣ መለያየት ፈጽሞ በኢትዮጵያ ቤተክርስቲያን ላይ እንዳይሰማ፣ በኢትዮጵያ 80 ብሔር ብሔረሰቦች ላይ እንዳይሰማ የመንፈስ ህብረትና አንድነት ጥልን በመስቀል በገደልከው ጌታ በኢየሱስ ስም አንድ እንዲሆኑ በኢየሱስ ስም አንድ እንድታረገን እንጸልያለን። አሜን። ዓለምን የሚለውጥ ሰማያዊ መገለጥ ከኢትዮጵያ ይውጣ። አሜን። ጸልያለሁ ለአቢጌል ሚኒስትሪ እግዚአብሔር ሆይ ለቤቲ ከዚህ በላይ ጸጋና ጥበብ እንድታበዛላት ብዙ ሰዎችን አሳልፈ እንድትሰጣት። አሜን። እግዚአብሔር ሆይ ይስሐቅን ስጥና ላይ ተዋጉት ለቆ ሄደ። ኤሴቅ ላይ ተዋጉት ለቆ ሄደ። ረሆቦት ላይ ግን ሊዋጉት አልቻሉም። የትኛውም ውጊያ ወደ ረሆቦት ስለሚያደርሳት በኢየሱስ ስም አመሰግናለሁ። አሜን አሜን። እግዚአብሔር ሆይ ወደ ተጥለቀለቀ መንፈስ ቅዱስ አሰራር ወደ ተጥለቀለቀ ብሌሲንግ በኢየሱስ ስም ስለምትገባ አመሰግናለሁ። አሜን። እርሷን መሰል ትውልዶችን አስነሳ። ለአቢጌል ሚኒስትሪ የሚያስፈልግ ፋይናንስ፣ የሚያስፈልግ ላይሰንስ፣ የሚያስፈልጉ ሰው ኃይላት በኢየሱስ ስም ይሰጡ። በጅምር ያሉ ራእዮቿ፣ በጅምር ያሉ የተጀመሩ ፕሮግራሞች፣ ፕሮሰሶች ከአሜሪካ እስከ ኢትዮጵያ ከእስራኤል እስከ አውሮፓ በኢየሱስ ስም እንዲዘረጉ እጸልያለሁ። ስለ ሁሉ አመሰገንኩ። ስለሰማህን ተመስገን። በጌታ በኢየሱስ ስም አሜን አሜን። ጌታ ኢየሱስ ይባረክ። ጌታ ኢየሱስ ይባርካችሁ። ፓስተር ዮናስ እና ዮኒ እንቀጥላለን እንግዲህ ውይይት ፕሮግራማችን የሚቀጥለው ሳምንት። ለዛሬ እናመሰግናለን። መልካም ቆይታ